ናችሁ? ሰላም ናችሁ ወይ? ሃፒ ቴንክስ ጊቪንግ። የምንኖርበት አካባቢ እንግዲህ በጣም ሆሊዴ ሲዝን ነው። በጣም ደስ ይላል። ቴንክስ ጊቪንግ በጣም የሚከበር በዓል ነው። ቤተሰብ ተሰባስቦ በተለይ ምግብ ሼር ይደራረጋሉ፣ አብሮ ታንኪ ይባባላሉ እና ከዛ ያለፈ ነው ለኛ ደግሞ አይደለ? በምግብና በመጠጥ ብቻ ሳይሆን እግዚአብሔርን እናመሰግናለን። በየቀኑ በየሰዓቱ ስለሰጠን ብቻ ሳይሆን አምላክ ስለሆነ ይመሰገናል። እኔ ደስ ይለኛል እዚህ ሀገር እንደዚህ አይነት ሴሌብሬሽን ማየት ማለት እንደው ቢያንስ እግዚአብሔርን ያስታውሳሉ። ደስ ይላል። ስራ ይዘጋል። በቃ በጣም ጊዜ ይሰጣሉ ማለት ነው ለምስጋናና ትራዲሽናል ቢሆንም ግን ጥሩ ነገር ነው። እኛ ደግሞ ከዛ ያለፈ እግዚአብሔርን እናመሰግናለን። እኛ ምክንያት አግኝተን ማለት ነው። በእርግጥ ምክንያት ላያስፈልገው ይችላል። እግዚአብሔር ይመሰገናል ሁሌምና እግዚአብሔር ለምን ይመሰገናል? አንደኛ እግዚአብሔር ህይወት ስለሰጠን እናመሰግናለን። የዘላለምን ህይወት ስለሰጠን እግዚአብሔር ሊመሰገን ይገባል። በአንደኛነት ከዘላለም ህይወት የሚበልጥ ነገር አለ? ምንም የለም። ከዘላለም ህይወት የሚበልጥ ብዙ ነገር ይገኛል። በገንዘብ ልንገዛው እንችላለን፣ ልንወርስ እንችላለን ከቤተሰብ እንደገና ሰዎች እንኳን ራርቶ ሊሰጡን ይችላሉ። የዘላለምን ህይወት ግን ማንም አይሰጥም። ራሳችን ፈቅደን አምነን ግን ነጻ የሆነ በመስቀል ላይ ሞቶልን ኢየሱስ ክርስቶስ ራሱን የሰጠን እና ይህ ትልቅ ስጦታ ነው። ምህረት ሆኖልን ከጨለማ ወደሚደነቅ ብርሃን መተን ስለዚህ ይሄ ዋና የሚመሰገንበት ነው። የምድራዊ ነገር በቃ ይመጣል ይሄዳል፣ ምንም አይደለም በቃ እና ዋና ግን አንደኛ ለምን ይመሰገናል? እግዚአብሔር የዘላለም ህይወት ስለሰጠን እናመሰግናለን። እንደገናም ደግሞ በምህረቱ ስለሚያኖረን ምንም ነገር ያልጠፋ ነው ከምህረቱ የተነሳ ነው። ርህራሄውም አያልቅም እና እንኖራለን አይደለ? ጥፋት ብናጠፋም ምንም እግዚአብሔርን ብንሳደብም ምንም አይነት ነገር ቢሆን እንኖራለን። በቃ እንተነፍሳለን። ይሄው ንጹህ አየር ተሰጥቶን እንተነፍሳለን። ፀሐይ ተሰጥቶን በብርሃን ውስጥ እንኖራለን። እኩል ማለት ነው። አንተ ጥፋት አጥፍተሃል፣ አንቺ ጥፋት አጥፍተሻል። ምንም ነገር ይሄ ብርሃን ይሄ ፀሐይ አይገባሽም፣ ይሄ አየር አይገባሽም አልተባልንም። እኩል ሁሉን ያገኘን እግዚአብሔር ያኖረናል። ስለዚህ ስለ ሁሉ እግዚአብሔር ይመስገን። እስቲ በዚህ ቴንክስ ጊቪንግ ምክንያት እንኳን እግዚአብሔርን እናስታውስ። እግዚአብሔር እስቲ እንዴት እንደሚያኖረን እንዴት እሱ ራሱን በኢሜጁ እንደፈጠረን እሱን እንደው ተመስገን እንበለው። ይሄ ቴንክስ ጊቪንግ እንዶ ሰዎች እርስ በርስ ታንኪዩ ይባባላሉ። በቃ መልካም ያደረገላቸውን ሰዎች ያመሰግናሉ። በጣም ጥሩ ነው። ነገር ግን ከዛ ማለፍ አለበት። ከምግብና ከመጠጥ ሰዎችን አመስግነን ብቻ ከመተው ያለፈ እግዚአብሔር ፈጣሪ ሊመሰገን ይገባል። አቤት እግዚአብሔር ምህረት፣ አቤት እግዚአብሔር በእውነት በጣም አይገርማችሁ? ስንት ሰው እግዚአብሔርን የሚሳደብ አለ። በቃ ስናገኝ እናመሰግናለን፣ ስናጣ እናጉረመርማለን፣ ስናጣ እንቆጣለን፣ እናዝናለን፣ ልባችን ይወርዳል። ግን ሁሉ ጊዜ ማመስገን እንዳለብን የእግዚአብሔር ቃል ይናል። ሁሉ ጊዜ እግዚአብሔርን አመስግኑ ስሙንም ጥሩ ይላል። ስለዚህ በእውነት ይሄ ቴንክስ ጊቪንግ በተለይ እኛ እግዚአብሔርን እናውቃለን ለምንል ትልቅ ትርጉም አለውና ትርጉምም ሊሰጠን ይገባል። ከሌሎች ሰዎች ለየት ማለት አለብንና በተለይ እኔ እዚህ አንዳንድ አያለውና እውነት እንደው ሲያመሰግኑ እግዚአብሔርን ስሙን የማይጠሩ ሰዎች አሉ። ምንም በቃ ትራዲሽናል ሆኖ ያ በቃ ቴንክስ ጊቪንግ ሴሌብሬት ያደርጋሉ እንጂ ማንን ነው እንዴት ነው እስቲ የምታመሰግኑት ብለን ራሱ ልጆችን እንጠይቃለን። በተለይ ልጆች ስናስተምር ታንክስ ጊቪንግ ማለት ምን ማለት ነው?
ታንክስ ጊቪንግ ማለት እናቴን አመሰግናታለሁ፣ አባቴን አመሰግነዋለሁ፣ ካይዝኔን አመሰግናት እንደዚህ ነገር ነው የሚሉ ሰዎችን ማለት ነው። ስለ እግዚአብሔር ስሙን እንኳን አይጠሩም ልጆች እንኳን ማለት ነው። እኛ ከዛ ለየት ማለት አለብን እና ደግሞ ይሄንን ይዘን መቀጠል የለብንም። በቃ እግዚአብሔር ሁሌ ይመሰገናል። ለሌሎች ደግሞ ሼር ማድረግ አለብን፣ መናገር አለብን። የሚመሰገነው ደግሞ እግዚአብሔር መረሳት የለበትም። እግዚአብሔር መረሳት የለበትም። በቃ በዛ ውስጥ ዋና ሆኖ እግዚአብሔር ሊመሰገን ይገባል። ስለዚህ እኔ በጣም የሚደንቀኝ ነገር በተለይ በመጽሐፍ ቅዱስ ዋና ነገር ምስጋና እንደሆነ ነው። ምክንያቱም እግዚአብሔር ቀናተኛ አምላክ ነው። በጣም ይገርማል። በጣም ሲከበር ደስ ይለዋል። በራሱ ስለፈጠረን ከኛ የሆነ ምስጋናን ይፈልጋል፣ ክብርን ይፈልጋል። እኛ ዝቅ እንድንል እሱን ከፍና እንድናደርገው ይፈልጋል፣ እንድንፈልገው ይፈልጋል። ማለት እኛ እሱን እንድንፈልገው እንድንጠጋጋው ራሳችንን በቃ እኛ ያንተ ነን አንተ ደግሞ የኛ አምላክ ነህ እንድንለው ይፈልጋል። ዝም ብሎ ፈጥሮን እንደሌላው ዝም የሚለን አይደለንም። ስለዚህ ክብርን ይፈልጋል። ስለዚህ በዛ ምስጋና ውስጥ በዛ ክብር ውስጥ በዛ መሰጠት ውስጥ እግዚአብሔር ደግሞ እንደሚባርከን የእግዚአብሔር ቃል ይላል። በዛ ውስጥ በረከት አለ፣ በምስጋና ውስጥ ድል አለ፣ በምስጋና ውስጥ ማሸነፍ አለ፣ በምስጋና ውስጥ ማለፍ አለ፣ በምስጋና ውስጥ መጨበጥ አለ፣ ያጣነውን ነገር ማግኘት አለ፣ በምስጋና ውስጥ ፈውስ አለ፣ በምስጋና ውስጥ እግዚአብሔርን ወደ ራሳችን እናቀርበዋለን። በቃ በማግሮምረም ውስጥ እንደገናም ደግሞ በቃ ዝም በማለት ምንም ለእግዚአብሔር ምንም ቦታ ባይኖር የኛ ነገር ነው የሚዘገየው፣ የኛ ነገር ይቆያል ማለት ነው። ከታሰበልን ነገር እንዘገያለን። ስለዚህ እግዚአብሔር ሊመሰገን ይገባል። ታንክስ ጊቪንግ ለኛ ሁሌም ነው። 12 ወራት 365 ቀናት አይደለ? ሁሉም ደቂቃ ሁሉም ሰከንድ በልባችን በቃ እግዚአብሔር ተመስገን፣ ስለዚህ ቀን ተመስገን፣ ስለተጨመረልኝ እድሜ ተመስገን፣ ስለተሰጠኝ ፀሐይ ተመስገን፣ ስለተሰጠኝ እስትንፋስ ተመስገን፣ ስለተሰጡ ልጆች ተመስገን፣ ስለሰጠኝ ንብረት ተመስገን፣ ስለሰጠኝ ህይወት አንደኛ ተመስገን። እንደገና ደግሞ ይሄንን ህይወት ደግሞ ምስጢሩን ያላወቅን ሰዎች በእውነት ህይወት ደግሞ በኢየሱስ ክርስቶስ በኩል በማመን ብቻ የሚገኝ ስጦታ ነው። ያ ነጻ ስጦታ ነው። ምንም ሳንለፋ ምንም ተራራ ሳንወጣ ሳንወርድ እንዲሁ በነጻ የተሰጠንን በማመን ብቻ። አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል እግዚአብሔር ቃል። አመነ ጽድቅም ሆኖ ተቆጠረለት። ያ እምነት ደግሞ መጽሐፍ ቅዱስ የሚለው ወደኛ መጣና በማመን ብቻ የሚገኝ ጽድቅ፣ በማመን ብቻ ደግሞ መዳን ለዘላለም የዘላለም ህይወት ማግኘት ሆነልን ማለት ነው። ስለዚህ ዋናው ስጦታ ዋናው ሊመሰገን የሚገባው ስለ ዘላለም ህይወት ስለሆነ ይህንን የዘላለም ህይወት ደግሞ እድሉን እስከዛሬ ያላገኘን ልባችንም ደግሞ በቃ ደንድኖ ብዙም በቃ ሳንቀበል እስቲ በእውነት እናስብ። በቃና እግዚአብሔርን እንጠጋጋው፣ እንፈልገው። ለሁሉም በሩ ክፍት ነው። ሁሉንም ይወዳል እግዚአብሔር። የሰው ልጅ ሁሉ ይወዳል፣ ሁሉንም ይወዳል። በቃ ሰውን በራሱ አምሳል የፈጠረው የአዳም ዘርና የሔዋንን ዘር ሁሉንም ሰው ይወዳል። በቃ ሀብታም ደሃ አይልም፣ በቃ አዋቂ አላዋቂ አይልም፣ የተማረ ያልተማረ አይልም፣ ብልጥ ሞኝ አይልም። የሰው ልጅ ሁሉ እኩል ይወዳል። ዛሬ የምናየው መከራ ያልፋል። ዛሬ የምናየው ክብር ደግሞ ያልፋል። ያለን ነገር ሁሉ ያልፋል። እንደገና የሌለን ልባችን ያዘነ በቃ የምናመሰግንበትም ነገር የለኝም ብለን ደግሞ ልባችን የወረደ በቃ ይሄም ሁሉ ያልፋል። እግዚአብሔርን በማመስገን ልባችንን እናሳርፍ፣ ደስ ይበለን። እግዚአብሔር ነው የሚመሰገነው በዚህ ታንክስ ጊቪንግ ምክንያት። እንደው እስቲ እግዚአብሔርን እናስበው፣ እግዚአብሔርን እስቲ እንጠጋጋው ለማለት ነው ዛሬ እቺን አጭር ቪዲዮ ደግሞ የሰራኋት። አመሰግናለሁ። እግዚአብሔር ይባርካችሁ። ሁሉ ጊዜ አመስግኑ፣ ሁሉ ጊዜ ደስ ይበለን። እንሞክረው
ቀላል አይደለም። ህይወት በምድር ላይ ብርቱ ሰልፍ ነው። መውጣት መውረድ አለ። ይጨልማል፣ አንዳንዴ ይነጋል፣ አንዳንዴ ጥሩ በቃ እንደዛ ነገር ነው። በቃ ስንኖር እዚህ ዓለም ላይ ከባድ ነው፣ ግን ምንም አይደለም። በቃ እናመስግነው። አምላክ ፈጣሪ አለ። በአይናችን እንዲህ ነው ብለን እንኳን አንዳስስም፣ በውስጣችን ግን እናየዋለን። የፈጠረን አምላክ ሁሉ ጊዜም አለ። ድንገት መጥቶ ያሳርፈናል። ድንገት መጥቶ ደግሞ በቃ ይገላግለናል። ማለትም በምድር ላይም እንኳን እረፍት ይሰጠናል። ከዛ ሲያልፍ ደግሞ ለዘላለም እረፍት አለ፣ ለዘላለም መኖር አለ፣ ለዘላለም ደስታ አለ። ስለዚህ እናመስግኑ። በቃ ሁሉ ጊዜ በነገር ሁሉ አመስግኑ። ስለምን በነገር ሁሉ እናመስግን። ሆሊዴይ ሲዝን ነው እንግዲህ ደግሞ ብዙ ነገሮችን በመግዛት በቃ ሴል ላይ ነው እያልን ብዙ ነገር አንግዛ፣ ገንዘባችንን እንቆጥብ። እሱን ደግሞ በሚቀጥሉት ቪዲዮዎች እስቲ አወራለሁ። ስለ ቁጠባ ደግሞ እንዴት ነው የምንቆጥበው፣ ምንድነው ቁጠባ ማለት? እኔ አውቃለሁ እኮ ቁጠባን ኦሬዲ ምንል ደግሞ እስቲ እናወራለን። ይሄንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር አድርጉት። በቃ ብዙ የሚያስቅ ነገር ባይሆንም ግርግር የበዛበትም ባይሆን ቁም ነገር ስላለው ውስጡ ቁም ነገር አለው። አጭር ናት፣ ቁም ነገር አለው። ይሄን ቁም ነገር ላይክ፣ ሰብስክራይብ፣ ሼር ማድረግ ለእናንተ አይከብድም? ይከብዳል እንዴ? ያየ ሰው ሁሉ ላይክ፣ ሰብስክራይብ፣ ሼር ያድርግ። ምን ችግር አለው? አትከፍሉበትም አይደለ? በጣም አመሰግናለሁ። እወዳቸዋለሁ። እሺ ባይ። ቴንክ ዩ